ሰላም ሰላም፣ እንዴት ናችሁ? ትናንትና ቲክቶክ ላይ ዞር ዞር ስል የውሃ ዳቦ አንድ ልጅ የሆነ የውሃ ዳቦ አቅራለሁ የውሃ ገባበት ምናምን ብላ ቪዲዮ ሰርታ ላይ በጣም ነው የሳኩት። እና ያኔ ያጋጥማል። እንደገና አንዳንዶቻችን ደግሞ የውሃ ዳቦ ሲባል ውሃ በላዩ ላይ የሚጨመር ነገር፣ አሁን የልጅቷ ግማሹ ዳቦ ውሃ አለበት ከላዩ ላይ ማለት ነው። እና በመጀመሪያ ደረጃ እንደምትሰሩት ነገር ይለያያል። ማለት ብዙ ከሆነ የምትጋግሩት ይህን ሊጡ የሚይዘውም ትልቅ መሆን አለበት፣ ይሄ የውሃውም ትልቅ መሆን አለበት። እኔ አሁን ይችን ሌላ ነገር ሰርቼ ተርፋኝ ነው እና በዚህ ነው አሁን በዚህ ይህን የውሃ ማድረግ ያለሁኝ በዚች ነው መጋገራት ማለት ነው። እና እንደገና ደግሞ ውሃው አነስታች ነው መሆን ያለ፣ ከግማሽ በታች መሆን ያለበት። እንፋሎት ነው እንጂ የሚያበስለው ውሃው ስለበዛ አይደለም። ላዩ ላይ እስከሚገባ መሆን የለበትም ማለት ነው። እንደገና ደግሞ ሞቅ ያለ መሆን አለበት። ለምሳሌ አሁን ይሄ ሞቅ ያለ ነው አዘጋጅቻለሁ። ወስጄ ጋዙን ለኩሼ ጋዙ ላይ አስቀምጠዋለሁ ማለት ነው። ግን አለዛ ደግሞ ሙቅ ከሆነ ኦኬ፣ ሙቅ ካልሆነ እንዳልኳቸው ጋዙን ለኩሼ ጥደውና ትንሽ እስከሚሞቅ መጠበቅ አለብኝ። ከዛ ነው የምጨምረው ይህንን የማስገባው ማለት ነው። ቀዝቃዛ ውሃ ጥደን ቶሎ ውሃው ሳይሞቅ ውስጡ ከጨመርነው ወደ ላይ አይነፋልንም ማለት ነው። ቆንጆ አይሆንም። ስለዚህ ውሃው እንደዚህ የምትጋግሩት በእቃ ትልቅ ከሆነ እቃውም ውሃውን መብዛት አለበት። እቃውም እንደዚህ እኔ አሁን ለዚች ይቺ ትበቃኛለች ማለት ነው። እንደገና ጥጄው በስሎ ደግሞ የማሳያችሁ ይሆናል ማለት ነው። ከዛ በኋላ ክድን ታረጉታላችሁ። ከዛ አሁን ይቺ ለምሳሌ 25 ደቂቃ 20 ደቂቃ ነው የምትፈጀው። ግን ትልቅ መጋገሩ ከሆነ እስከ 40 ደቂቃም ሊወስድ ይችላል ማለት ነው። እና እናንተ እንደምትጋግሩት መጠን ነው የሚወሰነው እሳት ላይ የሚቆየው። ትልቅ ብዙ ከሆነ እንደዛው ማለት ነው። እና ውሃ መብዛት የለበትም፣ ከላዩ ላይ እስከሚገባ መሆን የለበትም ማለት ነው። እና አሁን እስቲ እጥዳውና ትንሽ ከፍ ብላለች። ሌላ ነገር ሰርቼ ተርፋኝ ነው። ከዛ እንትን ልበላትና ትጋግረውና ከዛ በኋላ ደግሞ ከጋገርኩት በኋላ ምን እንደሚመስል አብረን እናያለን ማለት ነው። እንደምታዩት ጋዙን ለኩሻለሁኝ፣ ያው ጥጄዋለሁ ማለት ነው። እንደዚህ ነው ቁጭ ያለው። ውሃው የሞቀ ነው። እሳቱን ለኩሻለሁ። አሁን ወደ ላይ ይመጣል ማለት ነው። እኔ አሁን ክድ እናደርገዋለሁ ማለት ነው። ክዳኑን ፈልጌ ከዛ ደግሞ ሲበስል ምን እንደሚመስል አብረን እናያለን። ይሄው ዳቦ ደርሷል። አብረን እንክፈተው ማለት ነው። ይሄው በስሏል። ውሃው አሁን ራሱ እንደዚህ ይሄንን በስሎ አላለቀም። እንዴት ፍርክስክስ እንዳላያቸው ዳቦአችን አሁን በደንብ በስሏል ማለት ነው። እና ውሃው ራሱ አላለቀም እና ቆንጆ ዳቦ ነው። በዚህ መልኩ ጋግሩ ማለት ነው። ውሃ ከታች ከእቃው ከዳቦ ማለት የለበትም፣ ግማሽ ነው መሆን ያለበት። ካሜራው እንደዚህ የጠቆረው እንጂ ነጭ ነው፣ ደስ የሚል ነው። እንደዚህ ፍክትክት ብሏል እንደምታዩት። እንግዲህ ስሩ ብሉ እላችኋለሁ። ይህን ይመስላል የኔ ዳቦ። ደግሞ ዳቦ ይስላችሁ። ብስሚላ ዳቦ ያው እየተቆረጠ ነው። እንግዲህ ይህን ይመስላል። ይኸው እንደዚህ የሚያምር ዳቦ እንደዚህ ጋግሬ ልበላ ነው ማለት ነው። አያምርም?